ኧረ ግን ብንጨርሰው የሌለ አሪፍ ነበር እናቴ። ኧረ ምንም ቢሆን እኮ ሚኪሻ ተወዷል። ቢያንስ ለእሷ ሲል መኖር አለ። እውነት ነው። ይኸውልህ ባሪያ፣ እኔ በቅርቡ ጅማ ሄጄ የምሰራቸው አንዳንድ ነገሮች ስላሉ እዚህ ያሉትን በጠቅላላ አንተ ነህ በእኔ ቦታውን የምትቆጣጠረው። እሺ አለቃ፣ የሰራንበት አይከፈላልም። በሲንግል እኮ ወዳችን አይደል? አዎ፣ ችግር የለውም። እኔ ሻለቃ ሰው የሰራበትን ያገኝ ባይ ነው። ይኸው አረመላ የማይችል ሻለቃ። በቃ ሌላ ጊዜ ስትፈልጉ አጭሁልኛ። ይመቻችሁ። በሉ ቻው ቻው። አንተ በድራፍት ወደ ሞላው ምናምን እያለ አፉን ይከፍታል እንዴ? ሂድና ይኸውልህ እንዳለ የሰጠሁትን ብር ዱብ ብሎ ሳያጠፋ ድረስ ሙሉን ተቀበለው። ጠጥቶ ማያውቀውን አጠጥቼ ሂድና ተቀበለው እንጂ አላወቀኝማ። በድራፍት ወደ ሞላ በባዶ ወደ የምትውል ልጅ ማርያም በጣም ጥሩ ስራ ነው የሰራው። ቀኝ እጄ ይሁን አልኩህ ሆነ አኩርተኸኛል። ኧረ በእናትህ ግን ብንጨርሰው ነበር አሪፍ። በእናትህ ኧረ ምንም ቢሆን እኮ ሚኪሻ ተወዷል። ቢያንስ ለእሷ ሲል መኖር አለ። አዎ ይኸውልህ እኔ በቅርቡ ወደ ጅማ እሄዳለሁ። ስለዚህ እዚህ ያለውን በጠቅላላ እንደኔ ሆነ የምትቆጣጠረው አንተ። ምን ሻለቃ፣ የሰራንበት አይከፈላልም። በድራፍት እኮ ወዳችን ሞላ። አረ ችግር የለውም ይከፈላል። እኔ ሻለቃ የሰራውበትን ነገር እኔም ደግሞ ጋር የሰሩበትን መክፈል ልማዴ ነው። አክሽን ይፈጠን በዛው በእጅት ይዘውና ዳቦን በውሃ ይታያላ ልጅ ዳዊት ጎዳና መውደቅ አስለመደች አይደል? ያቺ መናጢ መጀመሪያን ሳስበው ራሱ እንደዚህ እንደሚሆን መጨረሻ አቅ እያፈርስ በላይ ይቅርበኝ የኔ ልጅ። ምንድን ነው ወይ ታናሽ ምን ሆነሽ ነው? በድዬሻለሁ የኔ ልጅ ይቅርበኝ። ምንድን ነው የበደልሽኝ? ወይ እባክሽን በድዬሻለሁ። እማ ምንድን ነው? አንተ ምንም የምታውቀው ነገር የለም። ይቅር ካላለችኝ አልነሳም። እማዬ ተነሽ፣ በቃ ይቅርታ አድርጌልሻለሁ። ተነሺ። ኧረ እባክሽን ይቅርበኝ። ተነሺ በቃ። እሱ ዝም አለ። እዚህ ደስታ በደስታ ያደረጋችሁ ትልቅ የምስራች አለንማ። ምስር ብላ ምንድን ነው ነገሩ? ንገሪኝ። ሐኪም ቤት እኮ ሄደን ልጃችን ጤነኛ እንደሆነ የተነገረኝ እንዴ? ሄድዬ እውነቱን ነው እንዴ? አዎ እማዬ፣ በቀደምም እኮ ነገር እሰይ አረብ የሰፈሩ ሰው እንዳይበጠበጥ ሻሌ እንደግባለን። እማዬ፣ እኔ ዲያሎጉን አላስጨ
ሲገባ ማን ነው እንዴት አድርገህ ነው ፊልም የምታየው እዚህ በኋላ ፊልም እኮ እንዴት አድርገህ አስተኛ እንደፈለክ አድርገህ አትችልም እልሽ ተካሻ ብሽን ስጋና ወደ ማለት ነው አብሮ ዝም ብለሽ እኮ ነው እንጂ ቁጣ የሚልሽ እኔና አንቺ ተስማምተን ስንሰራ ነው ያለው ሁሉም ነገር እንዳሰበ ታዲያ እቺን ደስታችንን ውስኪ እየጠጣን ብናጣጥማት አይ ነብሩ ነገሩን ስራተ ነው ነገሩ እንዴት ይሄድ ዲያሎግ ቢኖረው ሻለ ኦልዌይስ ሻለቃ ማን ኦፍ ዘ ማች ቻው ጎዳና አረ ካሜራ ማን አገኝ ዝም ብላ ዋይዝ ነበር ይሻላል አላለ ዋይዝ ነበር ናቅረታ አንተ ነው ስልክ ነው ሰደችው እሱ ላንቺ ነው ሻለቃ ከመሞቱ በፊት Action! ይችላል ቢሶይ ሲጀመር ይችላል ቁረጥ አሪፍ ነው ሻለቃ እንደ ዘቢል ወንደ ይባላል እውነት መጀመሪያው ግን ነው ሰው እስከ እንትንም ቢሆን ያምጣ በቃ አንተም ብትሆን እሱ ስልካ ያምጣ በቃ ተነሳው ብረሩ እሺ ብሬክ ብለህ ቁሻት ነው ብሬክ ብለህ አክ ማታስፈራ ተኩስ እንደውም ተኩስ ብለህ መልስ አክሽን ተኩስ እንደውም ዲቃ የልጅ ሩጫ እስከ ዳቦ ቤት ነው አሉ በረከት ከት እንደዛው እንዳትነሳ በረከት እሱ ታኩስ ከገደል ደቅኖብኝ እንደዛ በልግን አሪፍ ነበር ታኩስ ቢሉ ደቅኖብኝ እንደዛ ታኩስ ጀምር ታዲያ አንድ ወደ ላይ እንበል አታስፈራራ ብዙ አብረን አንቆይም አላወቀኝም ስቀል እንደዚህ አይደለም ተኩስ እስቲ አትግር ብዙው ወንት እሺ አክሽን በረከት ያውሱ ላይ አክሽን ወፍ ዘራሽ ነው ያልከው እኔ ኩንድ ስማ ጎዳና ኖረበት ታውቃለህ እኔ እኮ እንደዛ ነው ማለት አይደለም ስሜት ይሁን የተናገርኩት ነገር ጎዳና ማለት
ሲኦል ማለት ነው። ወፍ ዘራሽ ነው ያልከው? ኧረ እኔ እኮ እንደሰል ሰማኛ ጎዳና ኖረበት ታውቃለህ? ኧረ እንደዛ አይደለም እኮ አስቤው አይደለም ስሜታዊ ሆኜ የተናገርኩት ነገር ነው። ጎዳና ማለት ሲኦል ማለት ነው። ኧረ ስለፈጠራችሁ አታስቀኝ። ማን ነው? ሻለቃ እባክህ ፍተኝ። ቢያንስ እንኳን ለእናቴ ደህና መሆኑን ላሳውቅ። አውቃለሁ አጥፍቻለሁ እኮ ግን ሆን ብዬ ያደረኩት ነገር አይደለም። እባክህ ሻለቃ። እናት አለ እንዴ? ወፍ ዘራሽ ትመስለኝ ነበር። ማለት አልገባኝም። ቆይ ለምን አትፈታኝም? ልቀቀኝ። ለምን አትፈታኝም? ጎዳና ወጥተህ ታውቃለህ? ማለት ለምንድን ነው የምታስቀኝ? ለምን አልለቀኝም? ወይኔ ገባክ? እኔማ ገባኝ። ልትሽቱም ሰው ብዬ ነው። እሺ እስኪ እየመጣ እና እኔ እንጨርስ እና አንቺ የምትይው ነገር ተመስራል ከጠፋብሽ ምትፈብሽ አውቃለሁ። ሳምሪ አንቺ ደግ የዋና ሩሩ ሴት ነሽ። በእኔና ባንተ መካከል እኮ ነው መሰናገል በረከት ተብዬው ወፍ ዘራሽ ነው ያልከው? እኔ እኮ እንደሱ ሰማኛል። ጎዳና ኖረበት ታውቃለህ? እንደዛ ለማለት እኮ አስቤያለሁ። ስሜት የሆነ ያልኩት ነገር ይኸውልህ፣ ጎዳና ማለት ሲኦል ማለት ነው። ይኸውልህ አንበሳው ሲኦልን እኔ የትም ሳትሄድ እዚሁ ያሳያል ማለት ባሪያው ድገሙት። ወራት ቆይ በቃ እንደዛ ከሆነ ይገባል። የምር አይሆንም። እስቲ ቃና አይ ወደ ኋላ ለማለት ነው። እሺ ወደ ኋላ ቢልም እኔ እንትን ካልሆንኩ የምር ያው እየወጣ ነው የሚሄደው። እንደው እየወጣ ነው የሚሄደው ወደ ኋላ ቀረ ባይሆን እኔ እንደዚህ ያለ አንበሳው ሲኦልን የትም ሳትሄድ እኔ እዚሁ ያሳያል ማለት ባሪያው ምን ልታደርግ አየር እኮ ነው የምንደበደበው። አየር ትደረድራል ጉንጩ ጋር ድረስ አዳምጠኝ። እንደዚህ ማለት ነው። አየር እኮ ነው ደብድቡ።
እስቲ ትሸፍናለህ እኮ ሸፍኜ ነው የምመጣው። ትሰማለህ አንበሳ፣ ሲኦልን የትም ሳትሄድ እኔ እዚሁ አሳያለሁ። ማለት ምን ልታደርግ ነው? በስተት እንዳልተፈጠረ ለምክንያት ወደ ምድር እንደመጣን ለማሳወቅን የመጣው ከመጀመሪያ ነው። ቀጥል። አክሽን። በስተት እንዳልተፈጠረና ወደዚህ ዓለም በምክንያት እንደመጣን ለማሳወቅ ነው የመጣው። ቆይ እኔ ዋጋ የላችሁም አልኩ እንዴ? ባለው ወደፊት ባለው ቆራጥ ማለት ካሜራው በቃ ግን ትንሽ ቀርበን እንትን በል ትወልወል እቺ አይ ለምን ወደ ካሜራ አረጋው ቀረብ ብለው እንደዚህ አንድ ለስመታውና ወጣ እንባለን። ከዛ ይሄው ላይቱ እንደዚህ ነው። ወደ ኋላ ተው እዚህ ጨምር ተው። ያው ምን ይደረጋል? ሁለት እግርን እዚህ ላይ አድርገውና እንደዚህ አንድ ለስመታው ወደዚህ ትይዛለህ። ከዛ መጥፋት በፊት ነው በኋላ